ሾካለው አላየኋትም። ተሰልፈናለች ግን አላየኋትም። ይቅርታ አድርጊላት ካሳዘነች። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። በጃዊቲው ድጋሚ መጥተናል። ባለፈው አንተ የለም ነበረ። ሁለቱን እኮ አገናኘ ናቸው፣ ባልና ሚስት ተብዮች። አዎ ሽምጥጥ አረጋት፣ ካዳት ጭራሽ ማለት ነው። ግን እኔ የሆነ ነገር ተጠራጠርኩኝ። ልክ እንዳያት በጣም ነው የደነገጠው፣ ከምታስበው በላይ ደንግጦ ምን አለ እዚህ ጋር ነበር የቆሙ። እንዴ በቃ ደንግጥ አለ። አውቋታል እኮ ግን ወዲያው ሀሳቡን ቀየረና ከዛ በቃ አላቃትም ብንለው ብንሰራው አላቃትም። እሷም ለማናገር ሞከረች። ጭራሽ አላቃትም ማለት ማነሽ፣ ጭራሽ ማነሽ። እሷ ደግሞ በቃ ልታለቅስ ምናምን ነገር ከዛ ሌላ ነገር ከሚፈጠር ብለን አስወጣ ነው ማለት ነው። ግን ያው ዞሮ ዞሮ ድጋሚ ማገናኘታችን አይቀርም እና ዋናው የዛን ጊዜ እኛም ድንገት ነው ሀሳቡ ራሱ ይመጣል። ልውልም ነበር ድንገት ነው ሀሳቡ ይመጣል። ዝም ብለን ለምን አናገናኛቸውም እና የሚፈጠረውን ለምን አናይም ብለን እኔ ሌላ ነገር ብዬ ነበር የጠራሁት። አላመነም ጭራሽ አላመነም። በላው ብሰራው ብንለው ብንሰራው አንዴ አላቅሽም፣ አንዴ ጭራሽ ምን እንዳለ ታውቃለህ? ብር ተከፍሎሽ ነው የመጣሽው፣ አላቅሽም፣ ብር ተከፍሎሽ ነው የመጣሽው አለ። ግን እኔ እኮ ያመንኩት በምን እንደሆነ ታውቃለህ? እየዋሸ እንደሆነ እዚህ ጋር በጣም ነው የደነገጠው። እንዲህ ስልክ እየጎረጎረ ነበረ። መጣችና እንዲህ ብላ እንዲህ ስታየው ደንግጦ ምናምን እንደዚህ ወደ ኋላ ምንም የማያውቃት ሰው ብትሆን ምንም የማያውቅ ቢሆን ኖሮ እንደዛ አይደነግጥም ነበረ። በኮንፊደንስ አላውቃት የሚል ነበረ። እና ዞሮ ዞሮ ድጋሚ ማገናኘታችን አይቀርም። ግን ከማገናኘታችን በፊት ዛሬ ትልቅ ነገር ይዤ ነው የመጣሁት፣ ሀሳብ ማለት ነው። ኦልሬዲ አሁን አንድ ነገር ገብቶኛል። ከዚህ በፊት እንደሚተዋወቁ እሷና እሱ ፍቅረኛሞች እንደሆኑ ልጅም እንደወለደላት ነው እየተሰማኝ ያለው። ስለዚህ ምንም ያክል ትዝታ እሷ ደግሞ ትወደዋለች። ገባ? ስለምትወደው አድርጌ ያልናትን ሁሉ የምታደርግ ይመስለኛል። ልንገርህ፣ ስለምትወደው አድርጌ የምንላትን ሁሉ የምታደርግ ይመስለኛል። እንደኔ ከእሱ ጋር ለመሆን ብቻ ሳይሆን አንዳንድ ነገሮችን ለእኛ የሚጠቅሙ ነገሮችን፣ ለምሳሌ እሷና እሱ ተፋቀሩ ማለት እኔ ቤቴ ሰላም አገኘ ማለት ነው። ገብቶሻል? ይገባሃል ማለት ነው። ገባ? ከዛ በኋላ እኛ በኮንፊደንስ እየመጣ አይበጠብጠንም፣ ጸበል እንወስዳታለን። ሚስቴ ማዳን አያቅተኝም ማለት ነው የዛን ጊዜ። ስለዚህ ይሄንን ነገር ግን እንዴት አድርገን ነው የምናረገው ነው አሁን ይሄ እንድታማክረኝ ነው። አንድም ሁለት ልጅቷን ጠርተን ከዛ ትስማማለች አትስማማ የሚለውን ነገር እንለያለን ማለት ነው። አይሻል? የምትስማማ ይመስለኛል። እንግዲህ በየትኛው መንገድ ነው ግን እሱን በኋላ እነግርሃለሁ። እንዴት አድርገን አድርጌ ያልናት ሁሉ ግን እንደምታደርግ እርግጠኛ ነኝ። ስለምትወድ እሷ ታደርጋለች። እኔም ለመስማማት እሞክራለሁ። እስኪ በደንብ አድርገን አስማምተን አግባብተናቸው እንትን እንላለን ማለት ነው። እና ጠርቻታለሁ። እሷን ራሱ ትመጣለች። ሬዲ ደውዬልህ። አሁን ግን የት ነው የምትኖረው? አሁን የት እየኖረች ነው? ከቤት ካስወጣሁ በኋላ ዝም ብላ ከኔ ጎረቤት እንትን አስደርጊያት እኮ። ጎረቤት? የምር ነው። ተከታተል እስኪ እዛ የሚመጣ ከሆነ። እኛ እኮ የማናውቀው የእኔ ብዙ ነገር አለ። ጠይቀህ እኮ ጎረቤቶችን እየመጣ ያታለሁ። አይታወቅም። የሰው ልጅ አባቴ ስንት ነገር አለ። አሁን እንደውም እኮ አዘን ነው ያደረኩት ታውቃለህ። እንደማይሆን ነው ያደረከው። ማግኘት አልነበረብህም፣ ማገናኘት መልቀቅ አልነበረብህም። አሁን ቢያረጋት ምን ኦኬ፣ መረጃ ለማጥፋት አሁን ባለፈው የመጠጠ ልጅ እንዴት አሁን ዝም ብሎ ያልፋታል ብለህ ልክ ነህ። ግን መፍጠን አለብን እኛ ደግሞ መቅደም አለብን። እሱ የሚያደርገውን ነገር ቀድመን ማድረግ አለብን። ገባ? መቅደም የሚባለው ነገር አለ። አመጭም እንዴ? ስለዚህ አሁን
እነግርሃለሁ ብቻ ባለፈውም እኮ እሷን ነገር ካላለምድም በስተቀር እኔ እንጃ እሷንም እንትን ብላት ነበረ። እሷንም ይቅርታ እንድትጠይቅ እናደርጋለን። ከእሷ ጋር የተፈጠረውን ነገር አንቃት ምናምን የዛን ቀን በጣም የሚያስጠላ ነገር ነው የተፈጠረው። ስለዚህ በጣም ነው የምትወደው እኮ ዳንኤል ልጅቷ በጣም ነው የምትወደው። ለዚህ እኮ ነው እኛም መጠቀም አለብን ነው። ምንድን ነው የምትይው? ይቅርታ ትጠይቅሻለች ዛሬ መታ። መጀመሪያ እሷን ይቅርታ ትጠይቃት። ኤደን እሷን ይቅርታ ትጠይቃት። ከዛ ይቅርታ ትጠይቃትና ያው ባታውቅም ምንም ቢሆን ታውቃለህ። ከዛ በኋላ ከእኛ ጋር ተስማምታ የምትሰራበትን መንገድ እንፈጥራለን። እርግጠኛ ነኝ ነገሮች በቃ መስመር ይዞ ይሄዳሉ። በደንብ ነው እንትን የምለው። ቆይ እስኪ ልደውልላት ደግሜ። ስልክ ይዘን እሺ፣ ልደውልላት። ዳኒ ጋር ነው የምትደውለው? ዳኒ ጋር ነው የምትደውለው? አይደለም፣ ዳኒ ጋር አይደለም። ነይ ነይ። ሄሎ ሄድ፣ እየጠበቅንሽ ደርሰሻል? እሺ ቶሎ ግቢ እና በቃ እሺ 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 ቻው ቻው። መጣለች ደርሳለች። ስለዚህ አሁን እንዳልኩ እሱን የሆነ የምታፈቅርበትን መንገድ ማለት የሚያፈቅርባት የእሷም ኦልሬዲ ትወዷለች። አይቻልም፣ አያወራም ሰውየው። በጣም ነው እሱ ሊክዳት የፈለገው ታውቃለህ። ሌላ መንገድ ነው መጠቀም ያለብን። እሱን መንገድ ደግሞ እነግርሃለሁ። በዛ መንገድ መሰረት ሄደን ነው ነገሮችን ማሳካት ያለብን አለ እና አሁን እንዴት ተፈታችሁ? አልገባኝም። እንዴ ዝም ብሎ ሄደ? ምን ያደርጋል? በቃ ከአዳት ከዛ በኋላ መጨረሻ ላይ የሆነ ሊደበድባት ምናምን ሲል እኛ ዝም ብለን አስወጣ ነው ከቤት። ብቻ ነበር እንዴ? አይደለም ነበር ልውል ኧረ ልውል ነበረ እንዴ? ብቻ ሲጀመር ከሱ ጋር መገናኘት የለባችሁ። አዎ እኔ ተገናኝቼም አላውቅቼ። አሁን ግን ስትመጣ ማለት ነው እኔ የምልህ ሀሳብ ላይ እንስማማና በደንብ ኧረ ችግር የለውም። ብቻ እስኪ እሱ ልጅቷን እንትን ያስብላል። ኧረ ምን አባቱ ይገልኛል? ማንም ይገል ደግሞ እነግረዋለሁ። ምክንያቱም ለምንድን ነው እሱ እየመጣ እሷን የሚያባራት? ይሄ ነው ማንም ያባራት እያባረራት ነው። እንደገና እሱ እኔ ጸበል እንዳልሄድ ነው የሚፈልገው። መጣች መሰለኝ። ጠይቃት። ግቢ ነው ወይ ተረጋጊ ነይ እንጂ ይቅርታ እኔ አላውቃትም እኮ አላውቃትም። ባውቃት እኮ ታረቁ። እኔ አላውቃትም እኮ ታውቂያት። አሁን ባለፈው ላነቀችሽ እኮ ነው ይቅርታ የምትጠይቂው። እኔ እና እሷ መች ተገናኝተን እናውቃለን? እንዴ ማል እንዴ በእናታችሁ እኔ አላውቃትም። ለምንድን ነው ሰው የምታመጣው? ይቅርታ አድርጊላት። ነይ ታረቁ። ለባለፈው ነገር ይቅርታ አድርጊላት። ነይ ይቅርታ አታውቂም? አላውቃትም። እኔ እና እሷ እኮ አልተገናኘንም። ባለፈው መታ አንቃሽ ነበር እሷ ሳታውቅ። ባለፈው መተሽ እዚህ ሶፋ ላይ አላነቀችሽም? በጭራሽ ነው ያላየኋትም። የዳንኤል ሚስት ነኝ ብላ የዳንኤል የድሮ ሚስት ነች። እሷ የድሮ ሚስቱ ነች። ፍቅረኛ ቀማሽኝ ብላሽ እና ይቅርታ አድርጊላት። ፍቅረኛዬን ቀማሽኝ ምናምን ብላሽ እንደውም አንቃሽ ነበር። ይቅርታ አድርጊላት። አሁን ይቅርታ አድርጊላት። ፍቅር እሾካለሁ። ነይ እሺ ወደዚህ። እሷ ሲጀመር አውቃ እኮ ነው። አላየሽኝም? ይቅርታ እያልኩሽ እኮ ነው። በባለፈው በቃ ተያት።
ያው በቃ አንቺ ይቅርታ ከጠየቅሽ ከልብሽ በቂ ነው እሱ። እኔ ከልቤ ነው ይቅርታ የጠየኩት። በቃ አላየኋትም። ተሳዝናለች ግን አላየኋትም። ይቅርታ አድርጊላታ ካሳዘነችሽ ካሳዘነችሽ ይቅርታ አድርጊላት። እኔ እኮ አላጠፋሁም እኮ ምንም እኮ አላረኳትም እኮ። አይደለም እሷ ነች ያጠፋችው። እሷ ነች የበደለችሽ። እሷ ነች ይቅርታ የምትጠይቅሽም እሷ ነች እኮ። ባለፈው አንቃሽ ነበረ ባሌን ቀማሽ። እዚህ ጋር ጥላ አንቃሽ ነበር እኮ ረስተሽው ነው። በቃ ይቅርታ አድርግልሻለሁ በይ። ዝም ብለሽ ይቅርታ አድርግልሻለሁ በይ። አባያታው ይቅርታ አድርግልሻለሁ። እሱን ደስ ይላል። የኔ አይደለችም አሁን አይደለችም። በፊት ነበር። ፀጉር ያሰራኝ አውቀክ ነው። እሷ እንድትመጣ ብለህ ነው አይደለም? እንደዛ አይደለም። ይቅርታ ባለፈው በቃቶ ወይ በቃቶ እንድትመጣ ብለህ ነው። ውስጥ ግቢ በቃ ወይ በሆነ መንገድ ለማስታወስ ሞክር። አይ በቃ ተዋት። እኛ የመጣንበትን ጉዳይ እናወራ በቃ። አንቺ ይቅርታ ከጠየቅሽ በቂ ነው ከልብሽ። መታችሽ እንደ በጥፊ በቃ ያው ትረጃታለሽ ብዬ አስባለሁ። አሁን ቁጭ በይና የሆነ የምናወራሽ ነገር አለ። ነይ እዚህ ጋር እዚህ ወደዚህ። ምንድን ነው? ዳንኤልን ትወጂዋለሽ? እስቲ ሳትዋሺ ንገሪኝ። ትወጂዋለሽ? ከልብሽ ታፈቅሪዋለሽ? አብረው ስላሳለፍሽ ብቻ ሳይሆን ትወጂዋለሽ ወይ በፍቅር አይደል? ጥሩ ስሜት አለሽ ለሱ። አባ እያልሽ ነበር ስትጠሪ የነበረው የተገናኛችሁ ቀን አይደለ? በእርግጥ ማለት ይሄን ያህል ፍቅሩ እንትን ያለልኝ መስሎኝ ነበር፣ ግን ታውቃለህ ሳይው ድጋሚ እንትን አለኝና ማለማ በቃ ማላቆስ ነው ስታዩ በደንብ ጭራሽ ይበልጥ ወደድሽው። እኛ የምንፈልገው ሁሉም ነገር ነው። የምትወጂው ከሆነ አሁን አንድ ነገር ማለት ለአንድ ነገር እንድናወራ ፈለኩኝ በእሱ ጉዳይ ላይ ማለት ነው። የምታፈቅሪውና የምትወጂው ከሆነ የአንቺ ማድረግ እኮ ትችያለሽ። እኔ የምፈልገው እሱ ልጃችሁንም ፈልገሽ ምናምን ልጃችሁንም አንድ ላይ ያው በፍቅር አብራችሁ ማሳደግ ትችላላችሁ። እሺ ይሄን ከተረዳሽው በፍቅር እንግዲህ እንደ በፊቱ ተንከባክበሽው ምናምን አንድ ላይ መሆን ይቻላል። እሺ ግን ምንድነው እሱ ደግሞ አሁን አልፈልግሽም እያለሽ ነው። ይቆጣሻል ምናምን ሌላ ነገር አለ። አይ ስሜቱ ትክክል ድንገት ስላገኘኝ ነው እንጂ እሱም እንደሚወደኝ አውቃለሁ። ስለዚህ አንድ ነገር እናድርግ በቃ። ድንገት ስለሆነ ሳይሆን እሱ አሁን ሊያይሽ አይፈልግም። ስለዚህ እዚህ ጋር አሹ ትረዳናል። ተነሳ ታግዘናል። አሁን እኮ እኔ በመሀላችሁ ላስታርቃችሁ ምናምን አልችልም። አይደለም እንደዛ አይደለም። እሱ ጠንቋይ እንትን ያለበት ቦታ ታውቃለህ? ያሰራበት ቦታ ድግምት ሆነ ያሰራበትን ቦታ ታውቀዋለህ? የሆነ ጊዜ አውቀዋለሁ ብለሃል። አውቀዋለሁ ግን አና ድጋሚ አይደለም ና ነገር ማስተፋቅር ብታሰራበት ምንድነው? እና አሁን እሱ አንቺ ትወጂዋለሽ፣ እሱ ደግሞ የሆነ በቃ እየተከራከረ ምናምን ነው ማለት አላቅሽም ምናምን ይላል አይደለ? አንቺ ደግሞ እሱን በእጅሽ የምታስገቢበት አንድና አንድ መንገድ አለ። እሱም መንገድ ምንድነው? እሱ ከእንትና ጋር ትሄጃለሽ። ልጅሽን ፈልገን ነገር እንዲቻለን ከሱ ጋር አንተ እንድትኖሩ ነገር እናደርግልሻለን። አዎ እኔ ልደብቅሽ የምፈልገው ነገር የለም። ከአሹ ጋር ትሄጂና መስተፋቅር ታሰሩበታላችሁ። ምን ማለት ነው? አዎ መስተፋቅር ታሰሪበታለሽ። ከዛ በኋላ ያፈቅርሻል ማለት ነው። ያንቺ እኮ ነው የሚሆነው እስከ ዘላለም ድረስ። እኔ የምፈልገው በእውነት ከልቡ ተቀብሎኝ እሷን ይጠላታል። ለምን ከአንቺ ውጭ ሌላ ሴት እኮ ምን ሆነሽ ነው? ልጅ አይደለሽ እንደ አንቺ መንገድ መጓዝ አልፈልግም።
ምን ሆናችሁ ነው እናንተ? ይሄንን ነው ለኔ የምትመክሩኝ? ይሄንን ነው አድርጊ? እንዴት ነው አፈልት ረጅን ባለፈው ቃል ገብተሽ ነበር አይደል? መርዳት እረዳችኋለሁ፣ ግን በዚህ መንገድ ልረዳችሁ መስተፋቅር አሰርተሽ እሱ ራሱ እዚህ መስተፋቅር አሰርቶባት አይደል እንዴ እሷን ያሳበዳል። አንቺ ደግሞ ስለምትወጂው ያንቺ ለማድረግ ይሄንን ነገር ማድረግ አልፈልግም። ከወደደኝ በራሱ ፈልገው እንጂ እኔ ለተስማሚ ይገባል። በዚህ ገናኛ ነገር አልፈልግም። በቃ ከእግዚአብሔር ለመጣላት አልፈልግም። ምን ሆናችሁ ነው? ሊያግዝሽ እኮ እየሞከረ ነው። አንደኛ ነገር ላንቺም ለሉታችሁ ማለት ሁሉም ሰው እኩል ሁሉም ሰው የማይፋቀር ከሆነ የሚያደርጉት ነገር ነው። ምን እንደምትቆጥሩ ያለ ወደዱን እኮ ወደዋለሁ፣ ግን በዚህ መንገድ የራሴ እንዲሆን አልፈልግም። የምትረዱኝ ከሆነ ተረዱኝ። በዚህ መንገድ ደግሞ በየትኛው መንገድ ያንቺ ሊሆን መንገድ አይ እንዴት መንገድ ላንቺ ነው አይችልም። እንደውም ላንቺ አደጋ ምንም ቢሆን የድሮ ፍቅሩ ነኝ አይደለ? ሚስቱ ነኝ። ስለዚህ ምንም ቢሆን ለበኔ ሊጨክን እንደውም ለነገር መደረግ አለበት የግዴታ። አቦ በእናትህ ትባላት ነገር ከእሱ ጋር ትሄጃለሽ። ቀለል አድርገሽ የሆነ የሚሰጥ ነገር አለ። ከዛ ተቀብለሽ አምጣኝ ማለት አደርግም። በዚህ እንዳትከራከሩኝ። ይሄን በቃ ካላደረግሽ ምን ትሰሪልናለሽ? ለኛ ታዲያ ወይሳም ተረጋጋ። በምን አይነት መንገድ አውራ ቆይ ሲያስታውስሽ እኮ ነው፣ ትዝ ሲልሽ እኮ ነው። ቢወድሽ ኖሮ መጀመሪያ ማይተውሽም ነበር። ልትበቀዩ ነው የሚገባው። ተንበርክኮ ስርሽ እስኪለምንሽ ልትበቀዩ ነው የሚገባው። ማድረግ ያለብሽ እሱን ነበር። አንቺ ተሸውደሻል። ማስተፋቅራ ሰርተሽ ስርሽ ግሪሽ ስራ ታንበረክኪው እንዴ? እኔ በዚህ መንገድ አልፈልግም። ለምን ነው ማትረዱ? ይሄንን ነው ማትስማሚ? በዚህ መንገድ ማለት እሱ ቢትኛው መንገድ ነው ይሄዱ። እሱ ተጓዘበት ማለት እኔ መጓዝበታለሁ ማለት አይደለም። እሺ ታዲያ ምን ነው ታዳሳሽው? ከዚህ በኋላ እሱ እንዲህ ያለ ልትርክ ይችላልሽ። ምን አገባኝ? እዚሁ እንዳበልሽ ልጄና ባሌ ደግሞ እርዳችሁ እኔ እኮ እነሱን ለመርዳት እፈልጋለሁ፣ ግን በእንደዚህ አይነት መንገድ እነሱን መርዳት በምን አይነት መንገድ ነው የምትረጂን? እሱ እኮ እሱ የሚሄድበት መንገድ ማለት ነው። እሱ የሚሄድበት መንገድ የተረገመ መንገድ ነው። ስለዚህ እኛም በሱ መንገድ መሄድ የለብንም። በተረገመ መንገድ ነው መሄድ ያለብን። ምን ሆናችሁ ነው? ምናልባት ጥሩ ነገር ቢሆን እናንተ ጥሩ ነገር ከሆነ ችግር አለ። ለጥሩ ነገር ከሆነ ጥሩ ነገር ነው እኮ ለአንቺ ጥሩ ከሆነ የአንቺ እኮ ነው የሚሆነው። እሱ በቁጥጥር ስር እኮ ነው የምታወሪው። ለምን ጅል ትሆኛለሽ? ቆይ እሱ ያደረገውን ነገር አላየሽም? ለአንቺ ላይ ያደረገብሽን እሱ ላይ ያደረገባትን ይሄኛውን ነገር አድርጎት ልጅ ታዲያ ይሄን ካወቅሽ ነው ትክክለኛ መንገድ አይደለም እንዳልኩሽ ነው። አይ በቃ እሱ ይሄን ነገር እሷ ታደርጊያለሽ፣ ወደሽ ታደርጊያለሽ። እናንተ ሲጀመር በጣም የሚያስጠላ ሀሳብ ነው። ምን አይነት ከኔ ጋር ማን ነው የሰይጣን ሀሳብ? እሱ የሚያስበው ዝም ብለሽ እንዲሆን እንትን እንዳትቀሪያታለሽ፣ እንደተንገራፈሽ ትቀሪያታለሽ። ምን አገባኝ እኔ ታዲያ ሳሚ ምን ታደርጊዋለሽ? ሳትወጂ በግድ ሳሚ ቀስ በል እኮ የምትወጂው እና የምታፈቅሪው ከሆነ በግድ ሳትወጂ በግድ እሱ እኔን አይደለም ዳኒን ነው። ዳኒን ነው የምትወደው አንተ አታውቅም። ሲጀመር እኔ ጸበል ገባ ብዬ ጸጉሬን አሰራው። አየህ ጸጉሬን መስራት አልፈልግም ነበር አይደል እንዴ? አዎ ሁሌ እንዲህ ካልሆነች ላሰራሽ ብሎ ጸጉሬን አሰራ። እኔ ጸበል ገባ ነው ጸበል ይዛኝ ልትሄድ ነበር መቅደስ። ችግር የለውም ጸጉርሽን ተሰርተሽ ጸበል ዊግ አላሰርኩብሽ፣ የራስሽን ጸጉር ነው ያሰራው። ለምንድን ነው የምትበጠብጠው? እኔ አሁን ከአንቺ ጋር ነው እያወራን። እሺ ትያለሽ ወይስ ውጪ? በቃ ቆይ ሳሚ ቆይ ማትስማማ ከሆነ ትውጣልኝ። ዝም በይ ወደዛ፣ በጥፊ እንዳልልሽ አስወጣልኝ። በቃ አልፈልግም። ሄዱ ጥሩ ነገር አልፈልግም። መጥፎ ነገር የምትፈልጊ ወደዛ አስወጣልኝ። የማትስማማ ከሆነ ገደል መግባት ትችያለሽ። ገደል መግባት ትችያለሽ። ገና ህይወትሽን መሰቃቀል ምን አገባኝ ነው። አንድ እንኳን እረዳችኋለሁ ብላ ድጋሚ ደግሞ አረዳችሁ ማስወጣት በእናትህ ወደዛ አትውጣ። ምንም አታስፈልግም እንጂ ውጪ ልኝ። አይንሽማ አትውጣ፣ ልቀቃት። እባክሽ ወደዛ አይኗን ማየት አልፈልግም። ሀሳቧን ቀይረ የምትመጣ ከሆነ ውጪ ላይ አውራት። ሀሳቧን ቀይረ የምትመጣ ከሆነ ካልሆነ ግን እኔ አልፈልጋትም ማለት ሂድና የምታወራት እና ሀሳቧ የምትቀይር ከሆነ አውራት። አንተ የምትወድ ከሆነ ለምን ሽማትደው